ወደኋላ መልሽ ነው ሽሩሩ ሙሽሩሩ ልጄ ልጄ እያለ እቅፍ እያደረገች እያባበለች አስተኛችው ይላል። ማያመሽ ሽሩሩ ብላ አምላክን አሳደገች ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። በቃ ፈቲ ሙሉ ቪዲዮ ከፈለጉ ይመለከት። ሀሳቡን ላስቀምጥላቸው ያጀማ ባይዘወይ እኔ አሁን እንደዚህ አይነት ነገር በእኔ ሃይማኖት ቢሆን ተሰርተው ቢሆን ኖሮ አሁን በኡስታዝ ቦታ አንድ ቄስ ይህንን ተናግሮ ቢሆንና ሌላ ኡስታዝ ደግሞ በዘበነ ቦታ ይህን ተናግሮ ቢሆን ኖሮ ወላይ በሚዲያ ቀጥታ ኦፊሻሊ ወጥቼ ነበረ ማመሰግነው። እንዴት ሃይማኖት ላይ እንዴት ትቀልዳላችሁ ነው ፖይንቱ። አሁን በደንብ ተመልከቱ። እስልምናውን ለማጥቃትና አንዳንድ ፐርሰናል የሆኑ አንዳንድ ሰዎችን ለመምታት ሲባል እንደዚህ አይነት እንቅስቃሴ ነው የሚሰራው። አሁን ይህን ቪዲዮ ተመልክታችሁታል። በምን አይነት ወይ ተድበልብሎና ተቀብተው በቅቤ እና በዘይት ታሽቶ እንዴት እንደቀረበልን ተመልክታችኋል። ይህ ስርዓት አይደለም፣ አግባብ አይደለም። ለመምህር ዘበነ አይ ቲንክ ቅርታ እንደዛ ነው። ለመምህር ዘበነ ለተናገረው ነገር እንዴት እንደዚህ ትላለህ ተብሎ የተሰጠን ምላሽ ራሱ እንደተናገረ እንዳመነጨው አድርጎ በጣም ብዙ ቪዲዮ አለ። ይሄንን ተመልክቶ ለ165 ሰዎች ውስጥ ሙስሊሞች ትበዛላችሁ። ለእናንተ መሰጣችሁ አሳይመንት ምንድን ነው? ይሄን ቪዲዮ እኔ ቴሌግራም ቻናል ታገኙታላችሁ። መጀመሪያ ከዚ በፊት አዚዙ ለአዚዝ የሚለው አካውንት ያው እዚህ አሁን ትልቁ ላይ አድርጌላችኋለሁ። እሱ አካውንት ላይ ይሄ ቪዲዮ ተለቋል። ቪዲዮውን ሪፖስት አድርጉት፣ ተደራሽ አድርጉት። አንድ ሁለተኛ ቴሌግራም አካውንት ሌላ ካለች ከታች ጻፊላቸው ወይ እሟይመን ቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ ቪዲዮውን። ያንን ቪዲዮ አውርዳችሁ ሁላችሁም ቪዲዮ እንድሰሩበት። የማንም መጫወቻ አንሆንም። ቅድም የፖይንቶችን በምን ያህል ደረጃ እየተመጣ እንደነበረ ፌዞችን አይተናል። ምናልባት ያዳመጣችሁ ሰዎች ያለንበት ደረጃ ለካ እንዲህ እያደረጉ ነው ብላችሁ ይገባችኋል። አሁን ወደ እንቅስቃሴ ነው። ፈቲ ከታች ጽፋላችኋለች ቴሌግራሙን። ያንን ሰርች አድርጋችሁ ቴሌግራም ግሩፕ ውስጥ ገብታችሁ ቻናል አለ፣ እዛ ቻናል ላይ ለቅቄዋለሁ ቪዲዮ። ያን ቪዲዮ አውርታችሁ ቪዲዮ መስራት፣ ሁላችሁም ቪዲዮ ስሩ። ወንድሞችም ትላልቅ አካውንት ያላቸው እዚሁ በእስልምና ዙሪያ ኢስላሚክ ኮንቴክት የሚሰሩ ወንድሞችም ተመሳሳይ ቪዲዮውን እንትን እያሉ ነው፣ ተልኮላችኋል። በተደራጀ መንገድ እየተሰራ ነው ያለው። አንደኛው ፖይንት ኡስታዝ ስለነበረ ነው። ሁለተኛ ደግሞ ሁለተኛው ቪዲዮ ካለ ወደ መሀል አድርጊውና ከዋናው ፖይንት ጀምሮ አስጀምሪ። ሁለተኛውን ፖይንት አለ ወንድማችን የራስ ምታት ነው። ያው እነዚህ እንትኖች ናቸው፣ ዝም ብሎ ፖይንት ማንሻ ነው። እያንዳንዱ ላይ ቪዲዮ ተሰርቶ የሚለቀቅ ይሆናል። ሰፋ ያለ ነገር ተደርጎበት ቢያንስ እነዛ ክርስቲያኖች ደስ ላይ ነበር ቪዲዮ ካየው ይሄ እኮ በዚህ መልኩ ነው የተባለው እኮ ምናምን ለሀቅቆ ይሄ ስህተት ነው ብሎ እንዴት አያርሟትም ብዬ በጣም ጥያቄ ፈጠረብኝ። አሁን ወደ ቪዲዮ ነው ሳይፖስታቸው ቪዲዮ እና ትክክለኛው ሙሉ ቪዲዮ ምን ይልሃል የሚለውን አንድ ቪዲዮ ብቻ ታሳያችሁ። ወንጌል አደራብቤ ኢየሱስ ክርስቶስ ገላውን ታጠበ የሚል ስላላየው ተነስቼ ኢየሱስ ግን ምን አይነት ቆሻሻ ነው እንግዲህ ተመለከታችኋል። አንዱ ቪዲዮ ይሄ ነው። ወንድማችን ራስ ምታት ክርስቲያን ቤት ነው አዳራሹ ገዝቶ ራሱ ክርስቲያን ገዝት ነው እና እዛ ላይ ገብቶ አሁን ሰምታችሁታል። እንዴት ነገሩ እንዴት እንደቀረበ ሰማችሁት። አሁን ይሄ በጣም ግልጽ የሆነ አደገኛ ስድብ ነው። ማንም ለሚያዳምጠው ሰው ቀጥታ ከእስልምና የሚያስወጣ ነው። ባይዘው ግን ሪያሊቲው ምንድን ነው? ቅድም እያልኳችሁ ነበር። የንግግር ያገላለጽ ሲሕር የሚባለው ይሄ ነው። ሪያሊቲውን ደግሞ እናዳምጠው። ሲፈቲ ክፈችው እና ሪያሊቲውን ደግሞ ምን እንደሆነ እንመልከተው። ልክፈቱ አይደለ ያለውን ትክክለኛውን እዛው እንትኑን አንሺ፣ ቪዲዮውን ክፈችው እና እየጠየቅን ያለ ነው። ስንሞግት የተጻፈውን ብቻ ይዘን እንሞግት፣ በመረጃ እንሞግት። አገባ ተብሎ ከተጻፈ አመነዘረ አንበል። ልብሱ ላይ ስፐርም ነበረ ሲባል አንጠባጠበ አንበል። የተጻፈውን ብቻ ይዘን እንሞግት። አይ የራሳችንን ቃላቶች ከኪሳችን እየጨመርን እንሂድ ከተባለ ጥሩ አይደለም፣ ምንም አይጠቅመንም፣ ወደ ስድድብ ነው የሚወስደን። ለምሳሌ ያክል በዛ አይነት አካሄድ እንሂድ ከተባለ
መጽሐፍ ቅዱስ ላይ አዲስ ኪዳን የፈለግከውን ቦታ ገልጸ ኢየሱስ ገላውን ታጠበ የሚል ልታሳይን ትችላለህ? ይህንን ስለሌለ ገላውን ታጠበ የሚባል ስለሌለ እኔ ተነስቼ ኢየሱስ ቆሻሻ ነው፣ ኢየሱስ ግማታም ነው፣ ኢየሱስ ጥንብ ነው ብንድል ትፈልጋለህ? አላደርገውም። ኢየሱስ ገላውን ታጥቦ አያውቅም፣ ቆሻሻ ነው እንድል ትፈልጋለህ? አላደርገውም። ሙስሊም ነኝ፣ አላደርገውም። የተጻፈውን ብቻ ይዘን ለምን አንሞግትም? የተጻፈውን አበበ ነው ሰደገችው። በቃ በቂ ነው። በደንብ አዳመጣችሁት ያጀማ። ይህንን ቪዲዮ ነው በዚህ ደረጃ የቀረበን ቪዲዮ ነው የሚያስመዘግንን ቪዲዮ ቆርጠው ለራሳቸው ዓላማ ለአንድ ወንጀለኛ ለማስመለጥ ሲባል ለራሳቸው ዓላማ እየተጠቀሙት ነው። ሰው በርቱ ባይዘው ይሄ ራሱ ወንጀል ነው። ጠበቃ በኋላ ይሄድበታል። ጠበቃ ሀሰን ባይዘው ወንጀል ነው። የህግ ሂደትን እንደዚህ አይነት ኢንፎርሜሽኖችን በማዛባት ግለሰቦችን ይህን ኢንፎርሜሽን እንትን የሚሉት ግለሰቦችም በዚህ ደረጃ ኢንፎርሜሽኖችን እንትን እያደረጉ እንደሆነ አሲዘን ከነፎቷቸው ወደ እንትኑ ለሚመለከተው አካል እንትን ተብሏል፣ ተልኳል። ሰው እንደዚህ አይነት ኢንፎርሜሽኖችን ራሱ እንትን በማለት የሰዎችን አእምሮ ትሪገር ማድረግ አማኙ ላይ በጭፍን ጨዋታ መጫወት ሰው አይጠቅማችሁም። ባይዘዌ እንደዚህ ሰዓት ሊሄድብን ነው እንጂ እያንዳንዱን ፖይንት ላሳያችሁ እችላለሁ። እያንዳንዱ ፖይንት ላይ ቪዲዮ ስለምሰራ ቪዲዮ ላይ ተመለከቱታላችሁ። ዝም ብዬ በወፍ በረር ሊሄድበት። ሲቀጥል ሌላው በዚህ ዙሪያ የተነሳው ማን ነው? ወንድማችን ሳላህ ነው። ወንድማችን ሳላህ አብዛኞቻችሁ ታውቁታላችሁ። በለዘብተኝነቱ የሚታወቀው ወንድም ነውና ብዙ ጊዜ እንደውም ወገኖች በጸባዩ እንትን ይሉታል። እሱ ላይ ደግሞ የተነሳው ፖይንት ምንድን ነው? ተመሳሳይ ደረጃ እንደዚህ የተቆረጠ ሀሳብ ነው። ያንን በቪዲዮ ሰርተን እናስመለክታለን። እና ኢምራን ከዚህ ግለሰብ ጋር ፎይ ከሚባለው ግለሰብ ጋር ውይይት አድርገው ነበር። በጣም የሚያስጠላ ውይይት ነው እና በዛ ውይይት ላይ በዚህ በጣም ይገርማቸዋል። ውይይቱን ልታዳምጡት በጣም ነው የምትደነቁት። በምን አይነት መንገድ አላህን ሲሳደብ ነበረ ያ የወረደ አካል ማለት ነው። ተሳርቦ ጨረሰና ተርኑ ማን ላይ ሆነ? ኢምራን ላይ ሆነ። ኢምራን ሲጀምር ምን አለ መሰላቸው ያጀማ? አሁን ነገሩ ከውይይት ወደ ብሽሽቅ እየወሰደው ነው። ሪከርዶ አለ ባይዘዌ፣ እሱን ሌላ ጊዜ እንትናወጧል። ከውይይት ወደ ሌላ ነገር እየወሰደው ነው ያለው፣ ወደ ብሽሽቅ እየወሰደው ነው ያለው። በዚህ አይነት ወይ የምንቀጥል ይሆናል ብሎ ቀጥታ ገደል ነው የከፈተው። ወላሂ ገደል ነው የከፈተው። እያንዳንዱን ፖይንት ከዛ ላይ አነበበ። እያንዳንዱን ፖይንት ከዛ ላይ ተናገረ። ኢቭን ከዛ ምን አለ መሰላችሁ? አሁን እኔ ፎቶ አምጥቼ አሳይቼ እንደሱ እንድዘግጥ ነው የፈለገው። እኔ ግን ለክርስቲያን ወገኖቼ ክብር አለኝ። ይሄ ቪዲዮ አለ ወላሂ አለ። እንደዚህ ብሎ ነው የተናገረው። እኔ ግን ክብር ስላለኝ እንደሱ ፎቶ እያመጣው አልዘግጥም ብሎ ነው ያስቀመጠው። ይህንን የኢምራን ንግግር እንትን አምላካችንን ሲሳደብ ነበረ ብለው ከሚናገሩ አካላት መካከል አንዱ ፕሮቴስታንቶች ናቸው። ባይዘዌ በዚህ ሂደት ላይ በዋነኝነት አማን ሻሎም የሚባለው ግለሰብ በዋነኝነት አላህና መልእክተኛውን በመሳደብ ዋና ስፍራ ከሚይዙ ፕሮቴስታንቶች መካከል አንዱ አማን ሻሎም የሚባለው ግለሰብ ነው። ታውቁታላችሁ። እኔ እንደዚህ አይነት ቪዲዮ በእኔ ቤት እንዲከፈት እኮ በጣም ነው የሚደብረኝ። እንደዛ ነው። እሺ ፈቲ የአማንን ክፈችው ማለት ሲዲ የሆነ ነገር ነው ይሄ። ከዚህ በላይ መቶ በጣም ቁጥሮች አሉ። አይታችኋል። ውይይት ላይ ሲከፍት አይታችኋል። ፎቶ ሲያደርግ ተመልክታችኋል። ይህንን የላኩልሽን ብቻ ክፈችውና ሌላውን ተውት። አንተ የላከው ገና አልገባም። አቡ የአማን ሻሎም አንድ የተናገረው አለ። በጣም ደባሪ ነገር እንዳይሆን ብዬ ነው። ኖርማሊ ብዙም ደባሪ ለእኛ ደባሪ ነው፣ ለእነሱ አይሆን። ያው እኔ ልላክ እኔ ጋ ያለውን ልላክልሽ። ይሄ ነው አይደል? አቡ እና ቲክቶክ ቢኖረው ቫይራል ቪዲዮዎች ላይ ኮምቶ ምን እያለ ነው? ሚስት እፈልጋለሁ እያለ ነው የሚኮምተው። እና ቲክቶክ ቢኖረው ቫይራል ቪዲዮዎች ላይ ኮምቶ
ቶለሬት አናደርግም። እንደዚህ አይነት ሰዎች እንደዚህ ጋጥ ወጥ የሆኑ ሰዎችን ቶለሬት አናደርግም እና በዋነኝነት ያንን ግለሰብ የሚደግፈው ይሄ ነው። በጣም ባለጌ የወረደ ግለሰብ ነው። ፕሮቴስታንቶች ያወገዙት ግለሰብ ነው። በጣም የወረደ የዘቀጠ ግለሰብ ባይዘው። ይሄንን ሰምታችሁ ምንም እንትን አትበሉ። ያው እኛ ቅድም እንደተናገርኩት ነው፣ ሀያ የሚባል ነገር ስላለን ነው፣ አላህን ስለምንፈራ። እኔ ከብደኛል፣ በራሴ አልችልም። እነዚህን ቪዲዮዎች እንትን አላደርግም። ቅድም እንዳልኳቸው በውስጥ በጣም ምን እናድርገው፣ እንደዚህ እናውጣው ወይስ እንዴት እናድርገው እያልን በጣም የተከራከርንበት ነው። ሰው እንትን እናደርጋለን። ሲቀጥል ሌላ አብዛኛው የተዳሰሰ ነው እንዳልኳችሁ ነው። አረብ ሀገር ቁጭ ብለው እያንዳንዱ ወደ አራት አምስት ሴቶች አሉ ከነ ፎቷቸው ከነ አድራሻቸው በየቀኑ ምላሳቸው ነቢያችን ሰለላሁ ዐለይሂ ወሰለም ላይ የማያርፍ አራት ሴቶች ካልተሳሳትኩኝ በቁጥር ደረጃ 4 ወይ 5 ሴቶች ከነሱ መካከል የሁለቱ ከነ ስልክ ቁጥራቸው እንትን ብሏል። ሰው በሚኖሩበት ሀገር ህግ እንትን ይበልበት ወይ እናያል። ግን ያን ሜጀር አሁን አይደለም እንትን ምንድነው ዊል ሲ እንደዚህ አይነት አካሄዶችን ሲካሄድ ሰው ምንድነው በእኛ ይብሳል የሚባል አባባል ኡስታዝ ሄደ አሁን አንድ ፖስት አድርጎ ነበረ። አኛ ቀስቲ ይህንማ አጋራቸዋለሁ ይህንን አጋራቸዋለሁ። ይህንን ፖይንት አጋራቸዋለሁ። ባይዘዌ ምን እንደሆነ አላውቅም። በደንብ እንትን አድርጉ። አካውንቱ ሌላ ቤት ፕሮግራም ማድረግ ነበረብን። ይሄ አካውንት ወይ በዛኛው አካውንት ነበር መግባት የነበረብኝ። ምንም አክቲቭ አይደለም። በደንብ ኮፒሊንግ ታብታብ አድርጉበት። ይሄ አካውንት ላይ ሌላ ቦታ ናቸው። እዛ ነበረ ብዙ ሰው ያለው እና እዛ ቢሆን ጥሩ ነበር። እኔ ደግሞ የሆነ እንደዚህ እንትን እንዲሆን ስለፈለግኩኝ ነው እንጂ አይቸው ነበረ። ግን አቡኪ ግን እንትን የምርግ እንደዚህ የሚሉ ከሆነ አሁን የሆነ ፓስተር እኔ ከእግዚአብሔር ጋር ተጣልቼ አሸንፌዋለሁ ሲል ነበረ እና እሱ ስድብ አይደለም እራሱ እዛው ሃይማኖት ውስጥ ያለ ማለት ነው። እና አንዳንዴ ደግሞ ብናስተውል ጥሩ ነው። እውነት ለመናገር ገና እኮ አለ እንትና እኮ አለ ቁጭ ብሎ አሁን ኢምራን ተሳርበዋል ብሎ ኢምራን ገድላትን ስላነበበ ተሳርበዋል ብሎ የሚያወራው አንድ የዘቀጠ ፕሮቴስታንት አለ። በተመሳሳይ ደረጃ ባይዘው እሱ እንደውም ነቢያችንን ኢየሱስን ሰርበዋል ብለን ነው መክሰስ ያለብን ሙስሊሞች። እሱን እናወጣለን ቀስ እያደረግን እኮ ፕሮቴስታንቶቹ እንትኖች ገድላትን እናንትን እያዙ አይደለ እንግዲህ ክርስቶስን ሁለቶቹም ክርስቶስን የሚቀበሉ ግለሰቡ እንትኖች ናቸው። ስለዚህ ገድላትን እየያዙ ማርያምን ክርስቶስን እንዲሁም እንዳለ መላእክቶችን ከፍ ዝቅ ሲያደርጉ ነው የሚውሉት። እኛ ስናነሳው ነው ትልቅ ነገር የሚሆነው። ለምን እነሱን አይቃወሟቸውም? መጀመሪያ ለምን እነሱንስ አያሳስሯቸውም? የእነሱ ኢየሱስ ክርስቶስ የኦርቶዶክስ ክርስቶስ ማለት ሐሰተኛ ነው እያሉ እኔ የሚናገሩትን ቃል መናገር አልፈልግም እንደነሱ። ግን በጣም እያየን በጣም ከባድ ነው ለመናገር። እንዳልኩት ነው እያንዳንዱ ነገር በማረጃና በማስረጃ እንትን አድርገን እናወጣዋለን። ሰው ሪካርድ ያደረጋችሁ ሰዎች ሪካርዱን በትኑት፣ ሪካርዱ ይለቀቅ። ኦልሞስት በውስጥ በኩል አጠቃላይ ነገራቶች አልቀዋል። ካሁን በኋላ አላህ ካለ ፕሮግራም መያዝ ነው የሚቀረን። ፕሮግራም እንይዛለን። ዛሬ ጀስት እኔም እንዳለው ለማሳወቅ ነው፣ ወንድሞችም እንዳሉ ለማሳወቅ ነው። ኢንሻላህ እነ ኡስታዝም እነ ኒብራስም አሉ። ጠበቃ ቅድም ያነሳሁት ፖይንት ላይ የህግን ሂደት አልተር ማድረግ የተለያዩ ሀሰተኛ ኢንፎርሜሽኖችን በማንሳት የህግ ሂደትን ለማደናቀፍ መሞከር እንዴት ነው ህገ መንግስታችን የሚመለከተው የሚለው ፖይንት ላይ ትንሽ ሂድበትና ኢንሻላህ እነ ኡስታዝም ሀሳባቸውን ይስጡ። ሌሎች ወንድሞችም ካላችሁ ወገኖችም ካላችሁ ግቡና ዘና ማለት ትችላላችሁ።
አየህ እሺ ብዙ ነጥብ ተነስቷል። የአሁኑ ላይ ሳይሆን ከመጀመሪያው እኔ ሪያክት ላደርግ ከቪዲዮቹ አንድ ንጽጽር ላይ እየሰራችሁ ያላችሁ ልጆች እርግጠኛ የምትሆኑበትን አንድ ነገር ኦፍኮርስ ማለት እኔ እስካየሁት ድረስ ማለት ነው እኔ እስከተከታተልኩት ድረስ አንደኛ እነሱ ሊያመጡ የሚችሉት ማስረጃ ከጥላቻ ንግግር አንጻር አለ ብዬ አላምንም። ምክንያቱም ንጽጽር ላይ ክርክር አለ። በጣም ብዙ ክርክር ነው የሚደረገው። በጣም እያየሁት ነው፣ አይቼዋለሁ። በጣም በፖዚቲቭ ነው ክርክሩ እየሄደ ያለው። ኢቭን አሁን ሳላን አንስተልናል። እንደውም እኔ ሳላ አንዳንድ ጊዜ ትዕግስቱም ይገርመኛል፣ በጣም በፖዚቲቭ ማለት ነው። ነገር ግን አንተ አንደኛ የዛን ያህል ያሉትን ያህል ማስረጃ ቢኖራቸው ኖሮ እውነት ዝም ብሎ የሚቀመጡ ይመስሏቸዋል? ከመጀመሪያው እነሱ ማለት ያለ አንድ ግለሰብ አንድ ኖርማል ከንጽጽር አንጻር ከምናምን የሚሰራ አንጻር ሳይሆን ስለ እምነቱ እንኳን ምንም እንትን የሌለው ግለሰብ የሆነ ንግግር ተናገረ ተብሎ ቱ ዘ ላስት ኤክስቴንት የሚሄዱ ሰዎች ናቸው። ነገር ግን ወላሂ እዚኛው ላይ ማስረጃ የሚባል ነገር ማለት ይሄ የሌጋል ማስረጃ ስለሌላቸው ነው የሚያደርጉት ነገር ሲያጡ ነገሮችን እየቆራረጡ መጫወት የጀመሩት። እየቆራረጡ ኢትስ ኦኬ ማለት ዶንት ቦዘር ፎር ደም የኔ እይታ ኦፍኮርስ ማጋለጡ ጥሩ ነው። የእናንተ እያደረጋቸው ያላችሁት ነገር ግን ከህግ አንጻር ሲመጣ እነሱ ህግ ጋር ሲመጡ ህግ ጋር ይዘህ የምትመጣው ነገር ያንተን እንትን ሳይሆን መረጃና ማስረጃህን ነው ይዘህ የምትመጣው። ንግግሩንና ማስረጃውን ነው ይዘህ የምትመጣው። ማስረጃው በቂ ከሆነ ተመርምር። ኢቭን አሁን ለምሳሌ ማስረጃ አለን እፎይ መሳደቡን ማስረጃ አለን ነው እኛ የምንለው እየተባለ ነው ሙስሊሙ ኡማ ከዛ እንደዚህ ብሏል ይላል። ህግ ፊት እኮ ገና ይመረመራል። ገና ፍርድ ቤት አቃቤ ህግ ገና ይመረምረዋል። የፌዴራል ጠቅላይ አቃቤ ምርመራ ያደርጋል። ከዛ በኋላ ካመነበት ለፍርድ ቤት ያቀርባል። ለፍርድ ቤት ካቀረበ በኋላ ፍርድ ቤት ላይ ግራቀኝ ይሰየማል። ሁለቱ ይከራከራሉ። ከዛ በኋላ ማስረጃው ይቀርባል። ማስረጃው ይመዘናል። ይሄ ጉዳይ ደግሞ የሌላ የፖለቲካ ጉዳይ አይደለም፣ አሁን ባለበት ሲቹዌሽን ማለት ነው። ኦፍኮርስ እኔ የሚመስለኝ ደግሞ እርግጠኛ እየሆንኩበት ያለሁት ነገር ከነዚህ ሰዎች ጀርባ ሌላ ኃይል እንዳለ እየሰማኝ ነው። እነዚህ ሰዎች አሁን ለምሳሌ እነፎይ ምናምን የሚያደርጉትን እንቅስቃሴ ስታየው ሌላ ኃይል እንዳለ ይሰማኛል። ሳታሪስ ፓሪቡስ የሚባል ፕሪንሲፕል አለ። ሳታሪስ ፓሪቡስ ማለት ይሄ አደር ቲንግስ ሪሜን ኮንስታንት እንዳለ እስቲ ዜሮ እናድርገውና ሪሜን ኮንስታንት እናድርገውና ይህንን ጉዳይ ብቻ ብንወስድ ፍርድ ቤት ቀርቦ እፎይ ራሱ እኔ በዚህ ነው ያልኩት፣ ይህንን ነው ያልኩት፣ እንደዚህ ያጣመውብኛል ወይም ደግሞ የራሱን የሆነ የመከላከያ ማስረጃ የሚያቀርብበት ሂደት አለው። ማስረጃውን ይዞ ቢኖረው እርግጠኛ የሚከስበት ማስረጃ ቢኖራቸው እስከ ዛሬ ድረስ እና እዚህ ፊት ለፊት ላይ ወጥተው አይናገሩም። ስለምናቃቸው ነው ማለት ስለምናቃቸው ኔሴስ ሁሉንም እያልኩ አይደለም። ይሄ በጀምዓ በእንትን አለም እየተናገርኩ ያለው ይህንን ማስረጃ አለን እንደዚህ ብሏል የሚሉ ሰዎችን ማነው እንደ ሐሰት እንደሆነ እውነት የተናገሩት የዚህን ያህል የጥላቻ ንግግር ተነግሮ ቢሆን ኖሮ ዝም እንደማይሉ እናውቃለን። ሁለተኛው ፓርት ደግሞ እዚህ ጋር የምናገረው ነገር ኢሳ አለይሂ ሰላም ለእኛም ነብይ ነው። ያውም 5ቱ ትልልቅ ነብያት ውስጥ አላህ ካከበራቸው ነብያት ውስጥ አንዱ ነው ኢሳ አለይሂ ሰላም። ኢሳ ስንል የአላህ ሰላም በሳቸው ላይ ይውረድ እያልን ነው የምንጠራው። ኢሳ ለኛ ነብይ ነው። ኢሳ ለኛ ሰው ነው። ኢሳ ለኛ የአላህ መልእክተኛ ነው። ኢሳ ለኛ ግን ጌታ አይደለም፣ ፈጣሪ አይደለም። ፈጣሪ አይደለም ማለት ስድብ አይደለም። ለነሱ ፈጣሪ ከሆነ ለኛ ፈጣሪ አይደለም ማለት ስድብ አይደለም። እነሱ አላህ ለኔ ፈጣሪ አይደለም ካሉ ለኔ ስድብ አይደለም። የነሱ ፈጣሪ አላህ አይደለም። የነሱ ፈጣሪ የኔ ፈጣሪ ስላሴ ነው። አላህ እኮ ላተቆሉ ሰላሳ ይላል። አላህ 3 ነው አትበሉ ይላቸዋል። አላህ 30 ነው። እነሱ ስላሴን በሚጠሩ ጊዜ በኛ ሃይማኖት ምድር በተንቀጠቀጠች ነበረ፣ ሰማይ በወረደች ነበረ። በዚህ ቃል በዚች ትንሽ ቃል መሰረት እናውቀዋለን። ይሄንን ላኪን እኛ ስድብ አይደለም፣ ያንን የነሱ እምነት ነው።
አላህ ይህንን ያለው አይ ቲንክ ማለት እንትን ውስጥ እንዳልገባ የእንትኑ ዲቴል ውስጥ እንዳልገባ ብዬ ነው። ሶ ከህግ አንጻር እውነተኛ የሆነ ማስረጃ የሌለው ግሩፕ ምንድን ነው የሚያደርገው? መቆራረጥ ላይ ነው የሚገባው። ሁለተኛ ትላንትናም ዛሬም እየደጋገምኩ የምናገረው ነገር በህግ ሴት ኦፍ የሚባል ነገር የለም። ሴት ኦፍ ማለት ማቻቻል የሚባል ነገር የለም። እንትና ስለተሳደበ እኔ መሳደብ አልችልምም፣ አይፈቀድልኝም። የኔ መሳደብ በሌላ ራሱን በቻለ መዝገብ ነው የሚታየው። የእንትና የአቡበከር መሳደብ በሌላ ህግ ነው የሚታየው። የራስ ምታት መሳደብ ራሱን በቻለ መዝገብ ነው የሚታየው። እዚህ ጋር ተሳደቡ እያልኩኝ አይደለም፣ እኔም ተሳደብኩ እያልኩ አይደለም። እንደዛ እንትን እንዳትሉኝ። የህግ ጉዳይ የእንትን ስለሆነ ነው፣ የቃላት እንትን ስለሆነ ሶ እያንዳንዱ ሰው አንዳንድ መዝገብ ነው ያለው ህግ ላይ። አንድ ግለሰብ ላጠፋው ለራሱ ተጠያቂ ነው የሚሆኑ፣ ላጠፋት ጉዳይ ነው ተጠያቂ የሚሆኑ። ሴት ኦፍ ማቻቻል የሚባል ጉዳይ በወንጀል ህጋችን ላይ የለም። ለምሳሌ እፎይ ካጠፋ እፎይ ብቻውን ነው የሚጠየቀው። እኛ ስድብና ማዋረድ ፈጽሟል ካል እፎይን በህግ መሰረት የህግ ጉዳዩ ተይዞለታል። ያ የህግ እስከ መጨረሻ እንዲደርስ እና ለህግ ቀርቦ እኮ እሱ ንጹህ ነኝ እያለ ነው። ንጹህነቱን ማስመስከር ይችላል። ምንድን ነው የሚያስፈራው? ብቻውን እሱ ያንን ያድርግ። ከኛ ወገን ደግሞ ተሳደቡ፣ አቡበከርም ይሁን እኔም ልሁን ሀሰንም ይሁን ማንም ይሁን ተሳደበ ከተባለ ማስረጃውን አቀናብሮ ይዞ መሄድ መልስ አለው። ከዛ በኋላ እኛም ኖርማሊ መልስ አለው። ፌክም ይሁን የእውነትም ያንን ወረቀት ማን ነው አለን ያሉትን ማስረጃ ይዘው ሄደው ለህግ ፊት ማቅረብ። ኡስታዝ አቡ ሀይደርም ይሁን ማንም ይከሰሳል። ኢትዮጵያ ውስጥ ጠቅላይ ሚኒስትሩም ጭምር ይከሰሳል። በኢትዮጵያ ውስጥ ማለት ነው ማንም ሰው ይከሰሳል። ምክንያቱም ህገ መንግስቱ ነው የሚለው። ከዛ በኋላ ቀርቦ ፍርድ ቤት ቀርቦ ለፍርድ ማለት እውነት በፍርድ ሂደቱ የምታምን ከሆነ ማለት ነው። ኖ በፍርድ ሂደቱ አላምንም እኔ ብቻ። አሁን ትልቁ ችግር ምንድን ነው? ትልቁ ችግር እኔ ስሳደብ ህግ ሊሰራ አይገባም። አሁን ትልቁ አሁን እኛ ላይ እዚህ ሀገር ላይ ያለችው ሂፖክራሲ፣ እኔ ስሰደብ ግን ህግ ሊቀጣልኝ ይገባል። በጣም ጥሩ ምሳሌ የሆነው ህግ አስተምሮት የወጣው ያልሆነ ንግግር የተናገረው በጣም በሃይማኖት በተቋም ደረጃ ሲናገር የነበረው ልጅ ያሬድ ነበረ። ልጅ ያሬድ ያንን በመናገሩ ሁሉም ሰው ትክክል አይደለም ይሄንን ነገር ምንም ይሁን ሞቲቭ ምንም ይሁን እንትኑ ወር ከኋላ እናደውት ነው ምናምንም ወሬቨር፣ ግን ተግባሩ የወንጀል ነው። ተከሰሰ። የፍርድ ቅጣቱን ወሰደና ወጣ። የፍርድ ቅጣቱን ወስዶ ወጣ። ይህን የፍርድ ቅጣት ያስወሰዱት እነሱ ናቸው፣ በማስረጃ በፍርድ ቤት ሄደው ማለት ነው። ይህንንም የእኛንም ሰዎች የትኛውንም ሰው መክሰስ ይቻላል። ማስረጃ ቢኖራቸው ወላሂ አንድ ቀን አይቆዩ። ወላሂ አንድ ቀን ለመሰለ ተቋማቸው በጣም የተጠናከረ በኤክስትሪምሊ የተጠናከረ ተቋም ነው ያላቸው። አይደለም አሁን ባሉት ደረጃ ኢየሱስን ተሳድበው ይቅርና አይደለም ሃይማኖታቸውን አዋርደው ይቅርና አሁን ባሉት ደረጃ አሁን በሚያወሩት ደረጃ ኡስታዝ አቡ ሀይደር የሚል ማንም ሰው ደረጃ አይደለም የዛን ያህል ሆኖ አይደለም። በጣም ጥቂት ጥፋት ያጠፉ ሰዎችን ለፍርድ ሂደት ሲያቀርቡ አይተናል። እኔ ራሴ ኤክስፒሪየንስ ነኝ። እኔ ራሴ በምሰራበት ሁኔታ ላይ ትንሽ ኮሽ ባለ ቁጥር ምን ያህል ሰው ይዞ እንደሚመጡ እናውቃለን። ያ ጥሩ ነው። በነገራችን ላይ እኔ ያንን እያጠቃልኩ አይደለም፣ በጣም ፖዚቲቭ ነው። ምክንያቱም ተቋም ግንባታ ላይ በደንብ ሰርተዋል። እኛም ልንቀናበት የሚገባው ሙስሊሞቹም ሊቀኑበት የሚገባው እኛ ሙስሊሞች ከኦርቶዶክስ ተዋህዶ ምን እንማራለን ከተባለ የተቋም ግንባታቸው የሚገርም ነው። ሱብሃንላህ ወላሂ የሲኖዶሱ የህግ ተቋም ብታዩት፣ የሲኖዶሱ የህግ ተቋም የተዋቀረበትን መንገድ ብታዩት፣ ሌላውም ተቋም የተዋቀረበት መንገድ ኢቨን ከዛ ውስጥ ደግሞ የወጣቶቹ ምንድነው የሚለው ተቋም እንዴት እንደተዋቀረ ብታዩትና እንዴት እንደሚሸፋፈኑ እንዴት እርስ በርስ ላለመሰጣጣት እንደሚሄዱ ብታዩት ያስቀናቸዋል። ይሄ ሙስሊሙን ኡማ ሊያስቆናው እንትን ሊለው ይገባል። እነሱ ባሉት ደረጃ እውነት ሆኖ ቢሆን ኖሮ
እውነት እነዚህ ተሳድበው ቢሆን ኖሮ ወላሂ አንድ ቀን ዝም አይሉ። ዝም ካሉም ችግር የለውም፣ ዛሬም መክሰስ ይችላሉ። ለምንድን ነው ከእፎይ ጋር የሚያገናኘው ነገር የለም እንዴ? የሐሰን መሳደብ እኮ ሐሰን የተሳደበው እንበል፣ ለምሳሌ የተሳደብኩ እንበልና ኦር የሆነ ወንጀል ሰራው እንበል፣ ሐሰን ነው ብቻውን ነው የሚጠይቀው። ስለዚህ በየትኛውም ሰዓት ላይ ማስረጃ ካለ ለፍርድ ሂደት አቅርበ ይኸው ይሄን ሰውዬ እንደዚህ አይነት ወንጀል ሰርቶብኛልና ለፍርድ ይቅረብልኝ። የሚያቀርቡት ነገር ሲያጡ ትልቋ ጨዋታ ምንድን ነው የምታደርገው? ትልቋ ልክ የሚያደርጓትን ነገር ስታጣ የምታደርገው ምንድን ነው? ፕሮፓጋንዳ ነው። ፕሮፓጋንዳ ማለት አየር ላይ እንትን መንዛት ማለት ነው። ይሄ አዋራ መንዛት ማለት ነው። ምክንያቱም አንደኛ እንዳልኩ ነው። አሁን አቡበከር ያቀረበልን እንትን ዴቭ ቤትም ነው መሰለኝ የሰማሁት። በጣም በጣም የምወደው አንድ ልጅ አለ ዴቭ፣ ሁሌ የምከታተለው ማለት ነው፣ ንጽጽር ላይ የሚሰራ ያንን ይሄ እኔ ኢየሱስ አልታጠበ ምናምን ያለውን ታጥቧል የሚል አንቀጽ ስለሌለ ብሎ የተናገረው ንግግር በደንብ ሰምቼዋለሁ። እኔ ቁጭ ብዬ ተቆርጣ አይቼ ብቻዬን ነው የሳኩት። ተቆርጣ አይቼ ስለ ይህንን የሚቆራረጡበት ምክንያት እንደዚህ ሀሳቦችን እየቆራረጡ የሚያመጡበት ምክንያት ምንድን ነው ከተባለ ማስረጃ ስላጡ በቃ ሰው እየተሰደ እኔ አንዳንዴ ሀቂቃ ንጽጽር ላይ የሚሰሩ ልጆችን ወላሂ እኔ ኢሞሽናል ነኝ፣ ፐርሰናሊ እኔ ኢሞሽናል ነኝ በግሌ ማለት ነው። አንዳንድ ነገሮች ይይዙሃል እንጂ ግን ንጽጽር ያሉ ልጆችን በጣም አላህ ከሰጣቸው ትልቁ ነገር ውስጥ ሰብር ነው። በጣም ታጋሾች ናቸው። አንዳንድ ጉዳይ ላይ በጣም ታጋሾች ናቸው። ኤክስትሪም እየወጡ እየተናገሯቸው ሳይሳደቡ ወንድሜ 5 ደቂቃ ከዚህ በኋላ ዝም ትላለህ እየተባባሉ ልካቸውን አስተምሯቸው ሲወጡ ሳይ የሚገርም ችሎታ ነው ይሄ። ማስረጃ ከሌላቸው የሚያደርጉት ነገር ምንድን ነው? ንግግር ከንግግርና ንግግር መሀል እየቆረጠ ማጫወት ነው። ህግ ፊት ግን አይቀርብም። ህግ ፊት ሲቀርብ አሁን ለምሳሌ እኔ ከተናገርኩት ንግግር ውስጥ የ5 ሰከንድ ንግግር ቆርጠ ብታመጣ ከ5 ሰከንድ በፊት ምን እያለ ነበር፣ ከ5 ሰከንድ በኋላስ ምን ብሎ ነበር የሚለውን አውዱን ስለሆነ የሚፈለገው አውዱ ላይ ሲደርስ 0 ይበላል። ይሄ ግለሰብ ግን ፒውርሊ ስድብ መሆኑን እራሱ አምኗል። ሰውየው ራሱ ግለሰቡ እፎይ ራሱ አምኗል። እፎይ ራሱ አምኖ እኮ ይቅርታ ጠይቋል። የሄድኩበት የገለጽኩበት መንገድ ትክክል አይደለም ማለት ስድብ ነው። በቃ ሌላ ነገር የለውም። ሃይማኖትን ማንቋሸሽ ነው። ያሁን በሚዲያ ኖርማሊ የስድብና ማዋረድ ጉዳይም አይደለም። ይሄ የሚሆነው ነገር ምንድን ነው ከተባለ ይሄ ከስድብና ማዋረድም ከፍ ባለ ሁኔታ ተቋም ላይ ያውም እርስ በርስ በሚያነሳሳ ሁኔታ ህዝብን ኢሞሽናል ሊያደርግ በሚችል ሁኔታ ሀገርን በሚድን ሁኔታ ላይ ያውም ብዙ ሰዎች አእምሮ ውስጥ ሙስሊሞች ፊዳ ከአብዮም ይላሉ። ትርጉሙን በደንብ ያውቁታል ክርስቲያኖች። አባትና እናቴ ሰውሎት ነው። ከህይወትህ በላይ አብልጠህ የምትወዳቸውን ነብይ በዚህ ደረጃ አንቋሾ ሲናገር ምን እንደሚነሳ ያውቋል። ያንንም ለማስነሳት ስለሚፈልጉ ነው። ሙስሊሙም ኦፍኮርስ ሰብር አድርጓል እስካሁን ድረስ። ሰብር ጥሩ ነው። አሁንም መሰበር ጥሩ ነው። መንግስትም የሚሄድበትን መንገድ መሄድ አለበት። መንግስት ለራሱ ሲል ይሄዳል። ባይዘ ይሄ ነገር በአረብኛ ተተርጉሞ ይሄ አሁን እፎ የተናገረው ነገር በአረብኛ ተተርጉሞ ለአረብ ዓለም አልተዳረሰም። በነገራችን ላይ ሙስሊሙማ በጣም ሀገሩን ስለሚወድ ነው ወላሂ ይህንን ነገር ያላደረገው። ለአረቡ ኡማ የአረቡ ሀገር ይሄ እፎ የተናገረው ንግግር በአረብኛ ተተርጉሞ ቢዳረስ ትልልቅ ቲክቶከሮች አሉ፣ በጣም ትልልቅ ሚዲያ አላቸው። የኢትዮጵያ እንደ ሀገር ዲፕሎማሲው አመድ ነው የሚሆነው ከአረብ ሀገር ጋር። እንዴት እንደዚህ አይነት ሰው ይዛችሁ ከኛ ጋር ትሰራላችሁ የሚል ኢትዮጵያ ራሷ ለራሷ ስትል ሀገሪቱ ለራሷ ስትል በዚህ ጉዳይ ላይ መስራት አለበት። ኢትዮጵያ ራሷ ለራሷ ስትል። ምክንያቱም ይህ ግለሰብ በዚህ አንደኛ ተሳድቧል ስንል በደንብ ግልጽ የሆነ ማስረጃ ራሱ ያመነበት በሚዲያ ቀርቦ በቪዲዮ ቀርቦ ያውም ክርክር በሌለበት ብቻውን በዛ ደረጃ የሚያዋርድን ሰው አረብኛ ተርጉመህ ብትለቀው የአንድ ሀገር ነው እንትን የምትለው። ነገር ግን ሙስሊም ባንዳ አይደለም።
ሙስሊም ሀገሩን የሚወድ ነው። በየትኛውም ሰዓት ላይ ሙስሊም ባንዳ አይደለም። ሙስሊሙ ኡማው ምንም እየተባለ መጤ እየተባለ ለሀገሬ መጤ እየተባለ የትኛውም ሰዓት ላይ ይሞታል። መጤ አይደለም ሙስሊሙ አይደለንም። ናም ያቅ ነው። ግን ቢሉም እንኳን ማን መጤ እንደሆነ እንተዋወቃለን። እዚህ ላይ እነሱ ቢሆኑ ምን ሊሰሩ እንደሚችሉ እናውቃለን። ምን ሊያደርጉ እንደሚችሉ እናውቃለን። ቱ ዘ ኤክስቴንት እስከ ራሽያ ድረስ የሄዱ ሰዎች እናውቃለን። እኛ የራሽያ ኮፕቲክ ቸርች ድረስ የሆነ ጊዜ ላይ ምንድነው የሆነ የአሁኑ ግርግር ላይ የበቀደማ ግርግር ላይ የኢትዮጵያ መንግስት መፍትሄ አልሰጠንም በሚል የሌላ ሀገር ጣልቃ ገብነትን እስከ መጠየቅ የደረሱ ሰዎች እንደሆኑ እናውቃለን። እኛ እንደዛ አይደለም። እኛ ሀገር ውስጥ ያሉ ሰዎች መንግስት ወይም የህግ ተቋሙ በህግ እንትን መፍትሄ ይሰጠናል። በህግ መፍትሄ ይሰጠናል። በህግ ነው ይሄ ነገር የሚዳኘው። የኔ እምነት ነው። ሁሉም የሙስሊም ኡማ እምነት ነው። ሀታ ልንገራችሁ የኔን ፐርሰናል የኔን እምነት እፎይ ቀርቦ ለፍርድ ሂደት ቀርቦ በስትክክል በህጉ መሰረት ቀርቦ የመከላከያ ማስረጃውን አቅርቦ ነፃ ከተባለ ችግር የለብኝም። ነፃ እንኳን ከተባለ ቢያንስ የህግ ሂደት ላይ ቀርቦ ከዛ በኋላ ይግባኝም ጠይቄ እስከ ጠቅላይ ፍርድ ቤት ድረስ ወይም ሰበር ድረስ ሄዶ ከዛ ነፃ ከተባለ ለእኔ ችግር የለበትም። ይሄ ሰውዬ ለፍርድ ሂደት ይቅረብ። ለፍርድ ሂደት ካልቀረበስ እኔ እንደፈለግኩ እሳደባለሁ። ለእኔ ጊዜ ሲሆን እኔ ስሰደብ የኢትዮጵያ ሀገር በሙሉ የኢትዮጵያ ሀገር በሙሉ የማነው የኢትዮጵያ ሀገር በሙሉ ምንድን ተቋማት ይሰራሉ። እኔ ስሳደብ ግን እኔ ጋማ እንዴት ህግ ይሰራል? እንዴት እንደዛ አይነት ሂፖክራሲ ትክክል አይደለም። ይሄንን ለሁሉም መናገር ያስፈልጋል። ይሄንን ነው እኛ የምንለው፣ ይሄንን ነው እኔ የምናገረው ነው። አፎን በጣም ያረዘምኩ ይመስለኛል። በጣም አፎይቱልላ ሁላችሁም እዚህ ስላላችሁ አይ ጀዛኩም ወላሂ ኸይር ጀዛችሁን ይክፈላችሁ። ኢንሻአላህ ጥሩ ፖይንቶችን አንስተናል። ብዙም እኔም የመቆየት እንትን የለኝም ግዴታ እንትን መገኘት እንትን ማለት ስለነበረብኝ ነው። ሀሳቡ ላይ አንዳንድ ነገር መነጋገር ስለነበረብን ነው።